እነዚህን ሁለት ሜቶዶች ማወቅ ኮንሰፕቹዋል የሆኑ ሳብጀክቶችን ማስተር እንድታደርጓቸው ይረዷቸዋል። ሰላም እንዴት ናችሁ? ለማታውቁኝ ራኬብ እባላለሁ። የ3ኛ ዓመት የሜዲሲን ተማሪ ነኝ። በዚህ ቻናል እንደ ተማሪ እንዲሁም እንደ ወጣት ሊጠቅሙን የሚችሉ የተለያዩ ነገሮችን እነግራችኋለሁ። ዛሬ የምናወራው ስለ ጥናት ነው። ዛሬ የምነግራችሁ ሁለት ሜቶዶች ኮንሰፕቹዋል የሆኑ ሳብጀክቶችን በደንብ እንድታጠኑ እና ማወቅ ያለባችሁን ነገር በሙሉ አውቃችሁ እንድታልፉ ከዛ ውስጥ የሚረዳችሁ ነው። እንጀምር። ብዙ ሰዎች ኮንሰፕቹዋል ሳብጀክትን ሲያጠኑ እንዴት ነው የሚያጠኑት? ፓሲቭሊ ቁጭ ብለው ኖቱን ያነቡታል። ከዛ በኋላ አንደርስታንድ ያደርጉ ሲመስላቸው አልፈውት ይሄዳሉ። መጀመሪያ ኖቱን ዝም ብለው ያነቡታል። ከረሱትም ደግሞ ተመልሰው ያንኑ ኖት መለስ ብለው ያነቡታል። በዛ መንገድ ነው ብዙ ሰዎች ኮንሰፕቹዋል ሳብጀክትን የሚያጠኑት። ችግሩ ምንድነው? ይሄ የሆነ ቬግ የሆነ አንደርስታንዲንግ አለን፣ ገብቶናል ነገሩ፣ ግን ፈተና ላይ የሚመጡትን ጥያቄዎች መመለስ አንችልም። ሁለተኛ ደግሞ ፕራክቲስም ላይ የሆነ ነገር ያ እውቀት ፕራክቲካል ልንጠቀመው የሚችለው እውቀት ሲሆን ፕራክቲካል ላይ ልንጠቀመው አንችልም። ምክንያቱም እንዴት፣ ምኑ፣ የቱ ምናምን የሚሉ ጥያቄዎችን መመለስ አንችልም። ስለዚህ ማድረግ የምንችለው ነገር ከዛ ኮንሰፕቹዋል ከሆነ ነገር ውስጥ ማወቅ ያለብን ነገር በሙሉ አውቀን ማለት መቻል አለብን ማለት ነው። ለዛ የሚጠቅሙን ሁለት ሜቶዶች ነግራችኋለሁ። የመጀመሪያው ሜቶድ አክቲቭ ሪኮል ነው። ይሄንን በቀላል ምሳሌ ላስረዳችሁ። አንድ የምናጠናው ሳብጀክት አለ። እሱን ሳብጀክት እያጠና ነው። በተቻለ መጠን ከዛ ውስጥ ያሉትን ኢንፎርሜሽኖች በሙሉ ለመያዝ እንሞክራለን። በሙሉ ማለት የማይጠቅሙን ነገሮች እንተዋቸውና ስፔሻሊ ላይክ ለምሳሌ ኦብጀክቲቫችንን እናውቃለን አይደለ? ይሄ ሜዲሲን ስናጠናውን ክሊኒካል የሆኑ ነገሮችን ነው ሞስትሊ የምንይዘው። ምክንያቱም ይሄ እውቀት ክሊኒካሊ ሄዶ ምን ጠቅመናል ብለን ስለምናስብ በተቻለ መጠን ክሊኒካል የሆኑትን ፕራክቲስ ሊደረጉ የሚችሉትን እውቀቶች ወይም ደግሞ ይሄ እውቀት ፕራክቲካል ሲሆን ምን ይመስላል የሚለውን ነው ብዙ ጊዜ የምናየው። ኤኒዌይ ለእናንተ ኦብጀክቲቭ የሆነውን ነገር ለመያዝ ትሞክራላችሁ። አስፈላጊ የምትሉትን ነገሮች በሙሉ ከዛ ፔጅ ላይ ለማወቅ ትሞክራላችሁ። አንድ ፔጅ ሊሆን ይችላል፣ የተወሰኑ ፔጆች ሊሆን ይችላሉ። ይዤዋለሁ ወይም ደግሞ ካፓሲቲ ያለኝ ብላችሁ የምታስቡትን ያህል ሂዱና ከዛ በኋላ መጽሐፉን ዝጉትና እራሳችሁን ጥያቄ ጠይቁ። ማለት ይሄ ነገር ስለምንድን ነው የሚያወራው? የሚያወራው ነገር እንዴት ነው የሚሰራው? ምን ጋ ነው? የቱ ነው? ምናምን የሚሉትን ዲቴሎች ለማስታወስ ሞክሩ። ለምሳሌ as I said first, let's say it's cardiac physiology. መጽሐፉን ዘጋሁት. I will ask myself a question. Why does increasing preload increases stroke volume? ይህን ጥያቄ ለምሳሌ ራሴን ጠየቅኩት። ከዛ በኋላ ለማስታወስ ሞክራለሁ። በተቻላችሁ መጠን ጭንቅላታችሁን አስቸግሩት። ማለት ከእናንተ መልሱ እንዲመጣ ሞክሩ። መጽሐፉን አትክፈቱት፣ ለማስታወስ ሞክሩ። ይሄ የሚጠቅመን ለምንድን ነው? ጭንቅላታችን እንዲያወጣ የተገደደውን ነገር ነው እንጂ የሚያስታውሰው የተቀመጠለትን ነገር አይደለም። ዝም ብላችሁ ያስገባችሁትን ኢንፎርሜሽን ዝም ብላችሁ አታወጡትም። ማለት የሰጣችሁትን ኢንፎርሜሽን ብቻ አይደለም የሚያስታውሰው፣ ጭንቅላታችሁ ማውጣት ያለበትን ኢንፎርሜሽን የሚያስታውሰው። ለማስታወስ በሞከራችሁ ቁጥር ጭንቅላታችሁን ያ ኢንፎርሜሽን ሬሌቫንት እንደሆነ አስፈላጊ እንደሆነ እየነገራችሁ ስለሆነ ሞር በጣራችሁና መልሱን ከእናንተ ባመጣችሁት ቁጥር የማስታወስ እድላችሁ ይጨምራል ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ በተቻላችሁ መንገድ የራሳችሁን ቋንቋ ተጠቀሙ። ዶንት ትራይ ቱ ሪኮል ቲንግስ። ሪሜምበር የሆነ ነገሮችን ሙሉ በሙሉ ቃል በቃል ለማስታወስ አትሞክሩ። ቃል በቃል ማስታወስ የሽምደዳ እውቀት ነው የሚሰጣችሁ። which means ለፈተና ትሰሩታላችሁ፣ ፕራክቲስ ላይ አታውቁትም፣ ወይም ደግሞ ከፈተና ከወጣችሁ በኋላ አታስታውሱትም ማለት ነው። እንደዚህ አይነት ኖሌጅ ደግሞ አትፈልጉ። መሆን የሚችለው ምንድነው? በራሳችሁ ቋንቋ ለመግለጽ ሞክሩ። ነገሮችን በቀላል ቋንቋ ለማስረዳት ሞክሩ። እና ደግሞ ሞስትሊ እኔ የምጠቀመው እንዴት ነው? የሰጡኝን ፒፒቲ ኦር ፓወርፖይንት ኦር መጽሐፍ እያነበብኩት ከሆነ ኖት አወጣለሁ። ከዛ ኖቱን እያነበብኩት እንትላለሁ፣ ጥያቄ አወጣለሁ። ትንንሽ ኦፕን ኢንድድ ኩዌስችኖች ዋት፣ ዌን፣ ሃው አይነት ኩዌስችኖችን አወጣለሁ። ኦፕን ኢንድድ ሜንሽን እነዚህን 5ቱን ነገሮች እና 5ቱን ኤክስፕሌን አድርጊ አይነት ኩዌስችኖች ማለት ነው። ምንድነው የሚጠቅመው? ከበጣም ብዙ ፔጅ ትንሽ ጥያቄ ነው የምታወጡት። ለምሳሌ 200 ምናምን ፔጅ አንብባችሁ የምታወጡት 15-16 ጥያቄ ሊሆን ይችላል። ለምንድነው? ምክንያቱም ጥያቄዎቹ በአንድ ጥያቄ ውስጥ በጣም ብዙ ጥያቄ ስለሚይዝ ነው። ያ ማለት ዋትስ ካርዲያክ ፊዚዮሎጂ፣ ከዛ ላይክ ሜንሽን እነዚህን ነገሮች 5ቱን እና እነዚህን 5ቱን ኤክስፕሌን አድርጋቸው አንድ ጥያቄ ሊሆን ይችላል። ይሁን 5ቱን ነገሮች ጥቀሺ፣ ከዛ 5ቱን ነገሮች ኤክስፕሌን አድርጋቸው አንድ ጥያቄ ነው። ለመመለስ ነው እንጂ ጊዜ የሚፈጀው ጥያቄውን ለማውጣት ጊዜ አይፈጅም። 15-16 ጥያቄዎች አወጣለሁ። ከዛ አንብቤያለሁ ተረድቻለሁ ብዬ ሳስብ ኖቴን ዘጋዋለሁ። ይቀረኛል ብለውን ቦታ ተመላልሼ አየውና ዘጋዋለሁ። ከዛ በኋላ ምንድነው ማድረገው? እነዛን ጥያቄዎች ለመመለስ ሞክራለሁ። እነዛን ጥያቄዎች ካልመለስኳቸው ፈተና ላይ ማልመልሳቸው፣ ፕራክቲስ ላይ ማላቃቸው። ስለዚህ ይሄንን ካወቅኩኝ ጨርሻለሁ ማለት ነው የሚለውን አይነት ጥያቄ ነው የማወጣው። ከመጀመሪያ እስከ መጨረሻ ስለሆነ ጥያቄ የማወጣው እኚህን ካወቅኩ
ሌላ ምንም የሚቀረኝ ነገር የለም ብዬ ነው የማወጣው ጥያቄ። ሰው እነዛን ጥያቄዎች ለመመለስ ሞክራለሁ። የማልመልሳቸው የከበዱ ጥያቄዎች ካሉ ደግሞ ምንም በቃ ከነ ማላስታውሰው ነገር ካለ ቲክ እያረኩበት አልፋለሁ። ከዛ ልክ ጥያቄዎችን ሰርቼ ስጨርስ ቲክ ያረኩባቸውን ነገሮች ተመልሼ ሪቪው አደርጋቸዋለሁ። እንደገና መጽሐፉን ዘጋዋለሁ። ከዛ በኋላ እነዛን የቀሩኝን ያልመለስኳቸውን ጥያቄዎች ድጋሚ ጠይቄ ድጋሚ መልሳቸዋለሁ ማለት ነው። እንደዚህ በማድረግ ምንድን ነው የምትጠቀሙት? ራሳችሁን ኦራል ኤግዛም ላይ እንዳለ ሰው አድርጋችሁ አስቡት። የሆነ ሰው ቆሞ ይጠይቃችሁ እንደሆነ አስቡት እና ለዛ ሰው ለማስረዳት ሞክሩ። ያ ሰውዬ አስተማሪያችሁ ሊሆን ይችላል። ኦራል ኤግዛም ከሆነ መምህሮቻችን ናቸው ቁጭ ብለው የሚጠይቁን። ሲጠይቁን እንዳላወቅ ሰው ነው የሚጠይቁን። ማለት እንዴት ነው የሚሰራው ላይክ አዘላይ ማን ዝም ብሎ ይጠይቁናል። ምንም ለማያውቅ ሰው ፍሮም ስክራች እንደምታስረዱ አድርጉና አስረዱት። this is also called Feynman technique by the way ከአክቲቭ ሪኮል ጋር አብሮ መግባት የሚችል ነገር ነው። ለማያውቅ ሰው ለማስረዳት እንደምትሞክሩ አድርጋችሁ ባስረዳችሁ ቁጥር ለእናንተ ሞር ክላሪፋይ ይሆንላችሁ ይመጣል ማለት ነው። በዛ መንገድ ለማስረዳት ሞክሩ። this is active recall። ባጭሩ አክቲቭ ሪኮል ማለት ነገሮችን ከራሳችን ማይንድ ለማስታወስ መሞከር ነው። አክቲቭ ጭንቅላታችን አክቲቭሊ ነገሮችን ሪኮል ለማድረግ የሚሞክርበት መንገድ ነው። this is active recall። ሁለተኛውን ደግሞ አብሮ ይሄ መጀመሪያው ሜተድ ከሁለተኛው ሜተድ ጋር እንዴት እንደሚሄድ ደግሞ እናያለን። the next one would be spaced repetition። ያ ማለት ነው spaced repetition ማለት ነገሮችን ደጋግሞ ሪቪው ማድረግ ነው። ነገር ግን ሪቪው የምናደርግባቸውን ታይሞች መካከል ያለውን ኢንተርቫል እየጨመርን እንመጣለን። which means day 1 መጀመሪያ በአክቲቭ ሪኮል አጠናሁት ባወራነው መንገድ፣ ከዛ በኋላ 3 ቀን በኋላ፣ ከዛ ከ5 ቀን በኋላ፣ ከዛ ከ7 ቀን በኋላ፣ ከዛ ከ14 ቀን በኋላ እያደረግን ለማስታወስ እንሞክራለን ነገሮችን ማለት ነው። ይሄ የሚጠቅመው ብሬናችን በጊዜ ሂደት ነገሮችን ይረሳል እና ልክ ልንረሳው ስንል መልሶ ማስታወስ ማለት ነው ነገር ይሆን። ይሄ ኒውሮፕላስቲሲቲ የሚባል ነገር እንጨምራል። ለርኒንግ ፕሮሰስ ማለት ፊዚዮሎጂካሊ ስፒኪንግ ኢትስ ኒውሮፕላስቲሲቲ። ያ ማለት ጭንቅላታችን ውስጥ ያሉት ኒውሮን ሴሎች ኮኔክሽናቸው ይጨመረ ይመጣል ከጎናቸው ካለ ኒውሮኖች ጋር ማለት ነው። ያንን ብዙ አዳዲስ ኮኔክሽኖችን ይፈጥራሉ። ኮኔክሽናቸው ይጨመረ ይመጣል። that's what learning የምንለው ነገር ኖርማሊ ፊዚዮሎጂካሊ የሚያመጣው ለውጥ ብሬናችን ላይ ያ ነው። ያንን ይጨምረዋል እና ነገሮችን ልንረሳቸው ስንል ያስታውሰናል ማለት ነው። this is all about spaced repetition። ምንድነው የምታደርጉት? ዛሬ ያጠናችሁትን ነገር ከዛሬ 3 ቀን በኋላ ትደግሙታላችሁ። don't get me wrong here ድጋሚ ማጥናት አይደለም። ከ30 ደቂቃ በላይ አይፈጅባችሁም። ላይ ታክሲ ውስጥ እየሄዳችሁ ነገር ሰርታችሁ ስታርፉ ማድረግ የምትችሉት ነገር ነው። እነዛን ጥያቄዎች ሪቪው ማድረግ ብቻ። ከዛ ደግሞ እነዛን ጥያቄዎች ለመመለስ መሞከር ነው። ካልመለሳችሁ ተመልሳችሁ ሄዳችሁ እዩት ፓርቱን ዲስታት ፓርት ብቻ። ይሄ ሜተድ ደግሞ የሚጠቅማችሁ ነገሮችን ልትረሷቸው ስትሉ ማስታወሱ ነው። ያ ማለት ከ3 ቀን በኋላ ነገሮችን ልትረሷቸው ስትሉ መልሶ ያስታውሳችኋል። ከዛ በኋላ ከ5 ቀን በኋላ ነገሮቹ እየቀለሉ የምትረሷቸው ዲቴሎች 1-2 እየሆኑ ይሄዳሉ። ሙሉ በሙሉ ማስተር አድርጌዋለሁ ብላችሁ ታስቡ ደግሞ ጨርሳችኋል ማለት ነው። ተውት። ለፈተና ስትመጡ ግን በስነ ስርዓት መመለስ መቻል አለባችሁ። በጊዜ ሂደት ነገሮችን ስለምንረሳ ነው ይሄንን የመረጥንበት ምክንያት። this is spaced repetition። ኮንሰፕቹዋል የሆኑ ሳብጀክቶችን ለማጥናትና ማስተር ለማድረግ ይረዳቸዋል ብዬ ያሰብኳቸውን 2 ሜተዶች በዚህ መንገድ አቅርቤያለሁ። በተሻለ መጠን ዩስፉል ለመሆን ሞክሬያለሁ። I hope this helps። ከዛ በተረፈ የተለያዩ እንደዚህ አይነት ኮንሰፕቶችን የምትፈልጉ ከሆነ ሰብስክራይብ አድርጋችሁ መከታተላችሁን አትርሱ። ባይ